ወስኪ ጥብስ አድርጊ ልጅ አንድ ጥብስ ወንድም እንብላ። ኧረ እንብላ ይለኛል እንዴ ሾሮ በዛው በለው ራስህ ምን ማለት ጥብሱ አፍጥኙ ሾሮ የሚበላ ሳይመቸኝም ሾሮ የሚበላ ሳይ ያዛጋኛል አንተ የዛሬ ነው ያርጎና ቀንጥሮኝ ነው እንጂ እኮ እንዳንተ እዚህ ጋር ቁጭ እያጨበጭ ነበር እንዴ ዳዝ ነበር ከዚህ ጋር ሆኜ እንዴ ያጨበጭ ሾሮ ሲያልቅ የሚደርስ ጥብስሽ ይልቁኑ ጥብሱ ሲመጣ ሾሮ ግራው ጥሎ እንደ ቶሎ ጥፍ ብትል ይሻላል ሾሮ የሚበላ ሰው ውጪ ደግሞ እየታፈሰ ነው ወንድሜ ባይመረው ይጮክ ነው በሊና እየተጮክ ነው ምን ማለት ነው አርፋት በላም እንዴ አርፍ ዱለት ጨምሪበት ከሻኛው ዱለት ፈልገ በያ ነገር ፈልገኝ እንዴ በያ ነገር ፈልገኝ ሰዎች እርዳታ ሴኩሪቲ በያ ነገር ፈልገኝ ጥብስ የሚበላ ሰው ሊሆን ሴኩሪቲ ደግሞ ምንድን ነው አስተናጋጅ ለምን እንዴ አንተ ምንድን ነው ተረጋጋ አስፈላ ወንድሜ ተረጋጋ ባደረጋጋስ እዘዘኝና ላምጣልህ አንተ ተው ሰማነህ ታጣቅ እንደ አትዳፈር አንተ እዘዘኝ በእናትህ እኔ ለራሴ ሻይ ታመጣልኛለህ ሻይ ቅጠል የሌለው ስኳርም የሌለው ልጅ ለጠራኝ ነስራት አንተ ጨረስክ በቃ እኔ መሰለህ እንትን ነው ዝም ብሎ በቃ ለኔ ሂሳብ ነው ግን እንትን ነው ቲፕ ለኔ ብታስቀምጥልኝ ለኔ ማበርታቻ በቃ አይዞህ አልፍልሃል አንድ ቀን እሺ ወንድሜ እዚህ ጋር ያለው ቼክ ይል ናውሰት እሺ ወንድሜ በጣም ነው አመሰግን እና ታፈተለ አጎቴ ከውጭ አመጣልኝ ልብስ ያምር ገና ምን አይነት ነው ከዚህ በላይ ነው አመጣለሁ ወደድኩ ደግሞ እንደዚህ ነው ያምራል በጣም ነው ያምራል ወደድኩ ገና አጻበይን ታሳምር እንጂ ይሄ አይደለም ገና ብዙ ነገር ኧረ እኔ ችግር የለውም አጎቴ እንደው ባለፈው እኮ አልጋ ላይ እንደውም አልሸናህበትም አሞህ እንደው እሱን ቃል ተናገርኩ ወንዴ ጸባይና አሳምር ምን እንደ ጸባይና አሳምር እኮ ያልኩ እኮ ይሄን ነገር እኮ አሁን እንዴ የሚወራ ነገር ነው ያለው ኧረ እኔ ለአንተ ብቻ ስለሆነ ማንም ስለሌለ እኮ ነው እዚህ ጋር ለምን አንተ ቴክኖሎጂ ዘመን አይደል እንዴ አውሪ ከርድ እየተደረገ አንተ ደግሞ ከቴክኖሎጂ ከራቀቀባት ሀገር ስለመጣ ከኔ በለሰ ብዙ ታውቃለህ እሱ ነው ማለት ስላላወኩ ነው አጎቴ ይቅርታ እሺ ይቅር በል ችግር የለም ምን ወደድከው አይደል ባለፈ እንትን እኮ እንደውም አሙና ወደነ አልቀዝነህብታል ነበር እሱን እንኳን አልተናገርኩም ኧረ ወይ ኧረ ልጅ አልቆ በቃ ይቅርታ ናይ ኳንታ ተጠቀምኩ መስሎኝ ምንድን ተቆይ እንደዚህ ያወራ ኧረ ተወለ አላወራም በቃ እኔ ወደ ሀገር አልገባም እንዴ ተባጎሻት ምንድነው አልገባኝም ምንም ሲጀመር ስመጣ ምን በቤት ሸተተ እንደ ሽንት ቤት እንደ ሽቤት ስለቆጠርኩ ነው ይሄን ያደረኩ አይደል ችግር የለም ተወው ነቅሰኝ መነቅሰኝ ማለት እንደው ታውቃለህ እሺ ለጥቁሮች የተበደለን ስለሆነ ዝንጀሮ ነው መነቅሰኝ ዛፉ እንዲመጣል በደረቴ እንዲመጣና እንዲተራፋል ምንድነው ዛፉ ቅርንጫፉ ከዚህ ጋር ዝንጀሮዋ እየኖረች ነው አንድ ዝንጀሮ ሙዝ እየበላች ከበላች በኋላ እዚህ ጋር ትመጣና አጠባትና አስገሳታለሁ በዚህ በኩል ደግሞ ልጇ እየኖረች ነው ልጇ በዚህ ለምን አብራት ነው ከናት ነው ውጪ 18 አመት ሞልቶ ካልበላ አፈናቅላት ነው ከዛ ልጇ ደግሞ እዚህ ጋር ምን ትላታለች እማዬ ትንሽ ጎጆ ሞጣ እንኳን አንድ 8 ሙዝ ስጪኝ ትላታለች አልሰጥሽም ያዝ ጉዳይ ነው በቃ እዚህ ጋር ለብቻ ስንኖርና ያለው ነገር ነው ደግሞ እዚህ ጋር ሙዙን ትነቅሰኛለህ የሙዝ ተክሉ እናቱ ከዚህ ጋር እየመጣች ነው ነቅላ እዚህ ጋር የምትበላ የሆነ ጅብ ደግሞ አለ እንደዚህ ከእናቷ ጋር እንደማኖር አውቆ ይበላት እንደ እየመጣ እሱን ቶ ትንሽ ይምጣ እንጂ ራሴን ወግቼ አባረዋለሁ በቃ በዝንጀሮ የሚጨክንማ እንጀት የለኝም እንትና በርም ያለ ስራላችሁ ቤታ በርም አይደለም ዱር አይደል እንዴ የሚኖሩት ዱር ስለሆነ የሚኖሩት በር የሉም እንዴ የሚኖሩት በቃ ወይ ቁጭ ነው የእናትየዋን ክፋቷን በደሏን ምናምን ታሳያለሽ ይተዋል እሺ ተወዳዳራችን ሙሉ ስምን ከናባት ስሜ ሼፍ ቢቸግር ባምኔን ጥሩ ትባላለሁ በየትኛውም ቦታ ምግብ እሰራለሁ እሺ በዚህ ሙያ ላይ ስንት አመት ሰርታል በዚህ ሙያ ላይ ብዙ አመት ልምድ የለኝም ግን አንድ ወር ከሁለት ወር ልምድ አለኝ አንድ ወር ከሁለት ወር አዎ እሺ የት ቦታ ሰርታለሽ አሪፍ ብዙ ቦታ ሰርቻለሁ ገደል ግቡ ጠጅ ቤት ጨጓራ አጥብ ነበረ ከዛ መድገት አግኝቼ ሌላ ቦታ ብርጭቆ አጥብ ነበረ እኔ ባምሌ እንጦም ብርጭቆ ካልሆነ አንተ ታምበለው ብዙ ሰው ሲያስቸግረኝ ለቅቄ ወጣውና ስራዬን ለህዝብ ለማሳየት እዚህ መጣሁ በቃ ስለዚህ አያደቃ አስጧል ባያደቃ ውስጥ ስራን ታቀርባል እሺ ልጅ አያደቃ ሰጠነው እንኳን ሰዓት አለፈው ምንድነው አይመጣም እንዴ ምንድነው አንደኛ ጨርሱት አያደቃ ሰጠነው አንድ ሰዓት ነው አለቃ ሁሉ ነገር የታቀደብን ይስሚን ብቻ አርቶ ምንድነው የመጣው ከሽንኩርቱ ወደ አንጎ ካንጎ ወደ ሽንኩርቱ ሜዶ ሳይዳላ ሶስት ማዘኑ ጠላት እዛ ጋር አብረው የሚወዳደሩት ኢሉሚናቲ ነው እያሉኝ ነበር ኢሉሚናቲ ነው ግን እንዳለ የታቀደብን ነበር አንጓ ምንድነው ስራው ሸንኮራን እንዲያድግ ያደርጋል ግን
መጨረሻ ላይ ይጣላል። ለምን ቢያንስ አንጎን ከምታመጣ የ10 ብር ሽንኩርት ገዝታ ታመጣ ምን አንጓ ለምን ይጣላል በሚል ነው። ሽንኩርት ደግሞ ሁሌ ትገደለች ተጨብጭበው ዝምገበው ለምን ብዬ ከነሙሉ አካሏ እንጀራ ደግሞ ብዙ ጊዜ ስናየው ስንበላው የሀገር አይና እንደሚያፈጥበው እኔ አፍሬ ብዙ ጊዜ እንደዚህ ወድቃለሁ። ለዛ አይኑን አጥፍቼው በጥፊ አመጡት። ያንተ ያማል እንደምን ነው ያያነሱ ግምት ማድረግ ነው በቃ ግምት የሚገምጥ ይሉታ ካቻልኩ አልችልም አትልም እንዴ ሽሮ አሰረም አላቀም ይሉታ እንዳመጣውልኝ ዶክተር ይቻል ምንድነው ለዚህ አቻኩል ይጠራኝ ምን መሰለህ ውሻ ታማብኝ እኮ ነው በእናትህ ምን ነው የታመመው እኔ ውሻ ነገር አያስችለኝም በእናትህ ቶሎ ይሄ ምን መሰለህ 1 ኪሎ ስጋ ገዝቼለት ከመብላቴ በፊት ሻወር ልገባ ብሎ ሻወር ቤት እኮ ነው ወድቆብኝ የተሰበረው ነው ምን ነው የተሰበረው ሌባ ጣት ነው መሰለኝ በቃ ይኸው እያቃሰተ ነው ለምን አይሞትም ለምን አይሞትም እንዴት አንተ ለውሻ 1 ኪሎ ስጋ ትገዛለህ ምን ማለት ነው እንዴ ዶክተር እሺ አሁን እንደዚህ አቻኩል ይጠራኝ ለዚህ ነው አይደለም ምን መሰለህ ነገ ወደ ውጭ እንሄዳለን ከውሼ ጋርና እንዳይሰጓጎልብኝ እኮ ነው በረረ ለምን ይዘኛ ትሄድ እኔ ይዘኝ ሂድ በእንሳው ነው የተመዘገበው ፓስፖርት ላይ ዋው አንተ አቅልልኝ እንጂ ምን ነው ይስተምሻል መስለም እንደ ይሄው እንዴ ስራ ብላ እንደ መጣው ምን ሆነ እኮ ነው እናትህ ምን እዚህ ከውሻ ጋር ውሻቂም ይዲ አባ ሰላም ነው ሰላም ነው በሰላም ነው ምንድነው ወርደህ አንተ እኔ የተደረኩትን ስላላየህ እኮ ነው የተደረኩትን ስላላወቅኩ ምንድነው ይኸው ለፋሲካ አንድ ቅልጥም ሰጡኝ የዶሮ ይኸው ዳግማትን ሲደረሰ እያሞቁ እያጋሉ እያንከተከቱ ይኸው ይሰጡኛል ቁርስ ምሳራት ነው ዶሮ ዶርኩኝ ኮኮኑ ኮኮኑ ያልኩኝ እኮ ነው ምኖረው እኮ ይሄ ኑሮ ነው ከዚህ ኑሮ ሞት አይሻልም የኔን ሽለማና ቤት ምንድነው አንተ ምን ሆንክ እኔ ቤት ስገባ እኮ የባለፈው ዶሮ ላይ ከልሰው ሊሰሩ ሽንኩርት እየከተፉ ነው አሁን ስገባ የባለፈው ዶሮ ላይ አዎ የዶሮ ጣም ሳይጠፋ እንስራ አረ እናቴ ቀርበይ ምንድነው ናቸው ቸነፈራለ እንደ ቤታቸው በስመኛ ቤት ደግሞ እንደ ለምታቃለ ረማይ ይቀርበኝ ምን ነው እኔማ በግም በቃ ካየው ስለቆየው በግ ተራይ ላይ ነው እኮ አንድ በግም ምን አባት ልኮ ላይ ነው በቃ ላይ ነህ እኔ ካንተ ጋር ቤት ይችላል በግማ በግ ስትል ቃና ቤት የጮተን እኮ በግ ገዝተን መብላት እንችላለን አረ ቃና ቤት ላይ ለመጀመሪያ ጊዜ ዲፖዚት ስታደርግ 100% ቦነስ አለው እዛ ላይ ገብተህ ተጫውተን ገንዘብ መስራት እኮ እንችላለን እኮ እንጫወት በቃ እንጫወት ባዲልክ ማቤቢስ ዲት ሰንበደል ወጥ ምን ጎፍ አረ ምንድነው ተብላሽታብኝ በእናትህ ናታ አማርኛ ከጫልካ አማርኛ ተወራም እንዴ ምንድነው ተጣለ ስለማድረግ ምንድነው እኔ እኮ በእናትህ ተብላሽታብኛለች እዛ ጋር ምን ሆነ የተበላሽ ይሄ ጢጥ ይላል በቃ ሲጥ ምን ታረግበታለህ ሲጥ ካለ ያልጋ ስለተወደደ እኮ ይኸውልህ እኔ ማለት ላሰሪም ለፈጣሪም ግብረ ስጋ ግንኙነት የተደረገበት መኪና ላልሰራ ቃል ገብቻለሁ። አሁን ሜዛሪም ብቻ አይሆንም ድንግልን ነጣጡ ያጣጡ እዚህ መኪና ላይ ነው በቃ የኔ የተወለድኩት እዚህ መኪና ውስጥ አባትም እዚህ አንተን የፈለፈለው እዚህ መኪና ውስጥ ነው። ይሄ መኪና በቃ ይዘር ማንዘር ዘቀምነገደ ዘገደ ከቅርንጫፍ ምናምን ከኢኳቶሪያል ጊኒ እኮ ነው አጎቴ ላከልኝ ይዱዱዱዱ ከዚህ ጋር ባልታዛር እንዴት ኢትዮጵያ ውስጥ ገባችሁ? እንዴት እዚህ ልረግጡ ቻላችሁ? አረ ተባበረኝ ወንድሜ ወረት ሆነ ከፍታ ይሄ ተቀደሰች ሀገር ነች። እኛ ገራጅ ሰራተኞች እንደዚህ የተፈጸመ መኪና ላንሰራ ለበጣም ራሳችን ቃል ገብተናል። ከዚህ ውጡ ሁላችሁም ፒንሳና መንት ይዛችሁ ነው ንግደለው ይሄን ሰውዬ እኛ ሀገር አይወክልም። አዎ አልሰጥም እሱን እናያለንሽ እዚህ ጋር ምንድነው ወንድሜ ዞር በል ሂድ ደማልፎ አጥንት ነው የሚረጭ ብዙር በልሽ ጉድን አትነግሮም እንዴ ታዲያ አንተ ባለፈ ፈሲ ከራለው አለ ከዛ በኋላ ፈሳሰለው ቀይ ፈሳል እና ቀይ ስር ስለበለው አይደል የተባባለው ጎመን በለው ጊዜ አረንጓዴ ነበር ይፈሰው የተባባለው አረንጓዴ ፈሳል ያለው ግን የፈሰው ቀይ ጎመን ስበላ አረንጓዴ የሚፈሰው ሂድ ውሸታ አንተ አጥፋው በቃ ተው ወይ ወጣላችሁ አው ወጣ አው ያው ተጣል ይሄስ ባክ አንተ ዲያም ጉድ ሰርቶኛል እኮ ቃና ቤት ላይ በር ደርሶት አልሰጥም አላለኝም ቃና ቤት ላይ ማለት ከጧት 3 ሰዓት እስከ ሌሊት 6 ሰዓት 10,000 ብር ሻሙ ይለቀቃል ኦንላይን ሆነ እድለኛ ከሆንክ ሊደርስ ይችላል ቃና ቤት
አይቻለሁ። ኧረ በሁለት ቁጥር ዶሮ ወጣልኝ አደረሰኝ። ባሉ ይመስለኝ ነው። ባሉ ይመስለኝ ትላለህ። ባል ማን ትላለህ? ሰው እዚህ ሆስፒታል ተኝቶ ማን ነው ሆስፒታል? በጓንም ዶሮንም ይዤ ሲሄድ እኮ በጓኑ እኮ ባንድ በተረገበሽ ቀን የጠጣ ሹፌር ዶሮዋን ነጠቀኝ። ሆስፒታል ላይ ጃውን እንዴት ትለኛለህ? እንዴት የሱ ይገርማል እንዴ በጉስ የሷን አይቶ በሐምሌ ምንድነው ማየው በሐምሌ ዶሮዋችን ብሎ ሲጮህ ድምፁ የሚልበት ድምፁ ተበላሸና በቃ ጊሎ ጋር ላኩት። ኪሳራ ውስጥ ነኝ። አታውቅም ባል ሲገርስ ጣ ያዘጋጀ ለሰው አሰጠው። በእውነት ይሄ እውነት ነው። የዛሬው አመት እውነት ነው። በእውነት ይሄ ባለፈው አመት እንደዚህ ለማዋሸት ብዬ የእንስሳ ነፍስ ማጠፋ ይሄን ያህል ይሁዳ ነኝ እንዴ? ይሁዳ እንኳን 30 ብር እኔ ግን እኮ በ50 ብር ያስቆረብኩ። ተው እንጂ ኧረ ተው እኮ ቤት ሽንኩርት ጥጄ ነው የመጣሁት እኮ። በቃ ይመለሰላል። አንተ እንታ ለሞት ነው እንዴ? ይሁድ ለምን ዶሮ ነው እንጂ ብሰጥ በቃ አልፈልግም። ሁሌ እያፈራገጥክ በየአመቱ አይደል? ኧረ ዞር በል በእናትህ አጅሪ ምንድነው ጋሽ? በ6 ሰዓት ምንም ሳትመጣ ግቢ አይደል? አሁን ቶሎ በላይ አሁን ከፈልክ ብር እኮ ከፍላለሁ። በቃ አንዱ ለ8 ቀን ምንድነው? አንዱ ለ8 ቀን ቆይ ለምን አይታገሱኝም? እርሱ ኧረ ቶሎ አረኩሉት ለምን ይረሳል? ምንድነው? ምን አረካ አንተ ለምን ተዋረተ? ምን ስታረግ በቃ ነው የሚበቃል። ይበቃል። እስካሁን ድብብቁሽ ይበቃል። ለርሶ ለልጆ ለቤቲ ሳውጣ ነው ወጪ ለዚህ የተዳረኩት እንጂ እኔ ነኝ ያለ ሀብታም እንደሆንኩ የቄው ሰው እንዳለ ያውቃል። እንዴ ቤቲ የኔ ልጅ ለርሶ ልጅ አይደል እንዴ እንዳለ ነገሮች ማውጣው ቂጧ ያበጠው ፊቷ እንዳያለው በማን ነው? ቤቤት ምን መኳል የጀመረችው በማን ነው? ይበቃል። አባቴ ሳልናገር ብላ ነበር መጠመጠችኝ፣ አከሰችኝ። ይበቃል እንዴ ይካካሳል ይበሱ። እኔ እኮ ምግብ አትበላም ቤት። ኧረ እባክህ በጋበላ እኔ አይደል እንዴ አብልቼ አግስቼ ቀርሻታ ስታቀረሽብኝ ጠርጌላት አይደል እንዴ ስትነገር። ኧረ በእናትህ ይካካስ ያስቡበት። እኔ ለአባቴ ከዛኝ ነገር ነግራለሁ እያለች መጠመጠችኝ። ይበቃል። ሲጀምሩ ሰው ልጅ አይደለች። ክራውኒ ታመጣለህ ለብቻ በርሶስም እየነገረሽ ነው። አሁን ዶ ያስቁማት ሂዱ።